ያዞ ፋሚሊ ለመጀመሪያ ጊዜ በካቴና ታስረን እየመቱን የጮሁብን ሙሉ የከተማው ሰው እንዳለ ወሮን ፓስፖርታችን ምናችን እንዳለ ወሰዱብን በካቴና ቃቅ በጣም ብዙ ነገር ተፈጥሮ ነበር። ሰው ምንድነው የተፈጠረው? ሰላም ይዘው ተለመረው በሌላ ቪዲዮ ተመልሰናል። ያዞ ፋሚሊ ያዘው ለማንኛውም ጋይስ እንግዲህ ያወላችሁ ትላንትና ከሞያሌ ነው ከኬንያ ነው ከኬንያ ከበሞያሌ አድርጎ ተመልሷል በባስ አንድ ይሞራል። እኔ አቅሜ በላይ ስለሆነ አርብ ነው የመጣሁት። አርብ በፕሌን መጥቻለሁ። ምክንያቱም እኔ አልቻልኩም ምንም ሳስበው ገና ባሱን ምንም አቅሙም የለኝም እና ደግሞ የሆነ ነገርም ነበረኝ እዚህ ፕሮግራም ትንሽ ፕሮግራም ግን ያው እውነቱን ለመናገር ስላቃተኝ ሞር የመጣሁት። በተረፈ ለማንኛውም ጋይስ በዛሬው ቪዲዮ ብዙ የተፈጠሩ ነገሮች አሉ። ኬንያ ያልነገርናችሁ ነገሮች አሉ። እነሱን ነገራችኋለን። ጉዟችን እንዴት እንደነበረ እኔ ከተመለስኩ በኋላ እነሱ እንዴት እንደነበረ ብዙ ነገሮች አሉ። እሱን አጫውታችኋለን ማለት ነው፣ ነገራችኋለን። እናንተም ደግሞ እንደኛ መሄድ ለምትፈልጉ ሰዎች እኛ የተማርነውን ነገር ያየነውን ነገር ስለ ሀገሩ ነገራችኋለን። በድጋሚ ተከታተሉ። ያዞፋል። ለማንኛውም ጋይስ ከዱቡዳውን ጀምር። ያው ፀጉሬን ተሰርቻለሁ። እንዴት ነው ግን ያስጠላል? ያምራል። ግንባርማ ኢትዮጵያዊነት ነው። አያስጠላም? አይ ግንባር ሳይሆን ቫይኪንጎች ፀጉሬን ያው ለሰርግ ነበር ተሰርቼው ነው። ከተመቸኝ እንግዲህ ተዋዋሉ ትንሽ አሳካለሁ። ለማንኛውም ወደ ምን እንደዚህ የምትይኝ ልጅ ነኝ እንዴ? ማን አንተ ነህ? ለማንኛውም እስቲ ለመጀመሪያ ጊዜ ከሀገር ወጣችኋል። እንዴት ነበር የነበራችሁ ቆይታ? እንዴት አየኸው ስትሄድ? ላይክ እዚህ ሆነ ያሰባችሁትና እዛ ደግሞ ደርሳችሁ ያያችሁት እንዴት ነበር? ህልማችሁ የምር ተሳካ ወይስ እንዴት ነው? እንዴት ነበር? ኬንያ እንግዲህ በጣም አሪፍ ነበረ። እንትኑ ያው የባሱ ጉዞ ያደክማል እና በሜሌ በጣም ደስተኛ ነኝ። ይሄን ራሱ ማየቴ ትልቅ ነገር ነው። በጣም ለመሰላችሁ በባስ ሄጄ አይቼው ስመለስ በጣም ስላስጠላኝ ቀጣይ ሌላ ሀገር ቢሉ በፕሌን ነው። ያስጠላም ባስ መንገዱ? የባስ መንገዱ ያሰለቻል በጣም። ስለዚህ ቀጣይ ሰራ አድርጌ በፕሌን ነው እና በጣም ደስ ይላል። ሀገሩ ደስ የሚሉ ነገሮችም አሉ እኮ እንመጣለን። ብቻ ደስ ይላል። አሪፍ ነበር እንደኔም ሳየው። ያው እንደ ብዙ ሀገር እንዳዟዟሪ አልዋሻችሁም። ትንሽ ለቱሪስት ሳይሆን ለዩቲዩበር ያስቸግራል ሀገሩ። ለቱሪስት አንተ ብቻ ለማንኛውም ጋይስ እንግዲህ እንደነገርኳችሁ ነው። ትንሽ ለዩቲዩበሮች ትንሽ ሀገሩ ትንሽ አዛ ነው። ስታዩት ኬንያ ነች ወደፊት ሄደሽ የሚመስለው፣ ግን ስታስቡ ደግሞ ኢትዮጵያ የሰለጠነችው በመሰልጠን በሰው አካሄድ ምናምን። ከዛ አሁን ላይ ቲክቶክ ዓለም ላይ ይታወቃል። ዩቲዩብ ያው ምንም አይልም፣ ግን ቲክቶክ ማለት በጣም ይታወቃል። አሁን ቪዲዮ ሲሰሩ ቲክቶከር ነው እዚህ ሀገር የሚሏችሁ፣ እዛም ሀገር ግን ይሄን ያክል እንደዛ አይደለም። ላይክ መንገድ ላይ ሲቀርጹ ከተካያችሁ የሆነ በቃ ምንድን ነው የሚያደርጉት ምናምን። ፖሊስ ራሱ ለምን መጣ ኬንያ ምን ታደርጋለች? ለምን የምትቀርጹት? ለምን ፎቶ ታርስ ምናምን ብዙ አይነት ጥያቄ ሁለተኛ የሆነ ሳላ አቋስቆመን ራሱ ብዙ አይነት ጥያቄ ይደርሶብናልና የተፈጠረው ነገር ወደ መጨረሻ ላይ ነግራችኋለሁ። ተከታተሉ። ሌላ ምግብ ጋር ስንመጣ ምግብ እንዴት ነበር አብርሃም? ላይክ የነበረው ነገር አይ ቲንክ እንደ ልባችን አልነበረም። አንድ የሀበሻ ምግብ ቤት ሄደን ነበረ። ይሄን ይመስላል። እዩት ቪዲዮውን። ለማንኛውም ጋይስ እንግዲህ ምግባችን መጥቷል። ዱለት አለ፣ ክትፎ አለ፣ ጥብስ አለ ማለት ነው። በዚህ አጋጣሚ ልንገራችሁ ዌልካም ቱ የስደት ኑሮ ልበል አይባልም፣ ግን የስደት ኑሮ ምን መሰለህ የሀገር ነገር ሁሌ ብታገኝም በዚህ ብትበላ ሁሌ የኢትዮጵያ ነገር ይናፍቃል። አንተ ለማንኛውም ጋይስ እንግዲህ እንዳያችሁት የሀበሻ ምግብ ቤቱ በጣም አሪፍ ነበረ። ሀበሻ ኢትዮጵያ ሬስቶራንት ነው የሚባለው። በጣም የሚጣፍጥ ምግብ አላቸው አልዋሽም። ግን ያው እንደምታዩት ደግሞ አምስት ሁሌ በሄድንበት የአምስት ሰው እናወጣለን እና ላይክ ሀገሩን አንድ ሀገር ስትሄድ እንደዚህ ከመሬት ተነስተን በባስ ሄደን ምናምን ኤክስፔሪየንስ ለማድረግ ይከብዳል። ምክንያቱም የአንድ ሰው ወጪ በ6 ዓመት በጣም ቱማች ነውና እንደ ልባችን ይሄ በጣም ኃይለኛ ትልልቅ ሆቴሎች ሬስቶራንቶች ለመግባት አቅሙ አልነበረን ማለት። ግን ያው በዛው ልክ ደግሞ ነው አለ አይደል KFCም ገብተናል። መጀመሪያ ጊዜ KFC በጣም ገብተን እንዲሁም KFC አላወጥ የሀበሻ ምግብ ቤቱ ነው የወጣው KFC ወደ 4000 ምናምን ነው 5000 ጠግበን እንደገና ደግሞ አይስክሪም በልተን ጠጣን። ከዛ ደግሞ በጣም አጣጥመን ነው በጣም ይጣፍጥ ነገርና
አይ ቲንክ ከዛ ከበላችሁት ምድር የሚናፍቃችሁ ከተባላችሁ KFC ነው። እና ምግብ ዋይዝ ትንሽ ተሰቃይተናል ብዬ አስባለሁ። ግን ደግሞ ያዞ ፋሚሊ ውስጥ ሼፎች አሉ። በቡቻና በአማኒ እና በአብርሃም አማካኝነት ምን የመሰለ ፓስታ ሱቅ ገዛዝተን ቤት ውስጥ ሰርታችሁ ነበር። እንግዲህ ጋይስ አሁን የምታዩት ክሊፕ ያው ቤት ውስጥ ሆነን ገዛዝተን ምን ብለን ከዛ እነ ቡቻ ደግሞ ከታትፎ ምን ብለው ከመጀመሪያ ነው የሰሩት። ቲማቲሙ ሽንኩርቱ ከታትፎ ምን ብለው እንደምታዩት ፓስታውን ሰራን። በጣም የሚጣፍጥ ፓስታ ከዛ በላን። በጣም አሪፍ ነበር። እንዲያውም የመጀመሪያ 2 ቀኖች ያለማወቅ ቡታጋዙ አላወቅንበትም። ብናቅ ኖሮ አሪፍ ነበረ። ቡታጋዙ አስቸግሮን ምግብ ቤት ውስጥ አልሰራንም ነበር እና ትንሽ ተረበን ነበር። ኢንዶሚም እየገዛን ነበር። እውነቱን ለመናገር ኢንዶሚ እየገዛን ወይ ዳቦ ወይ ጠዋት ዳቦ በሻይ እንደዛ እያደረግን ቁራለም ቀቀለናል አይደለ? ግን እውነቱን ለመናገር እንደዚህ ካልሆነ አሁን እኔ እንድታዩት ነው አልዋሽም። እንደዚህ አለፈዋለሁ ያን ጊዜ እውነቱን ለመገን የመጀመሪያ ትሪፕ ስትወጡ ሁሌም ኤክስፔክት አታደርጉ ትልቅ ነገር። ይሄ የታወቀ ነው። ላይክ ትወጣላችሁ፣ ታያላችሁ። ኦኬ ሶ ቀጣይ ስመጣ ይሄን ማድረግ ያለብኝ ትሉና ብለን ሴፍ ታደርጋለህ። ልብስ የምታመጣውን ምን አይነት ልብስ እንደሆነ ታመጣለህ። እዛ ደግሞ እንደዛ ምንድነው የማደርገው፣ የት ቦታ ነው ቤት መከራየው፣ የተሰፈረ ሁሉም ነገር መጀመሪያ ከተበላሸ ከተሳሳትክ በኋላ ነው። እና ብዙ ሰዎች ሁሌ የመጀመሪያ ከሀገር ስትወጡ ያው ክሬዚ እንዲሆን አጠብቁ። በተለይ ደግሞ ይሄ በበጀት የምትሄዱ ሰዎች በጀት ማለት በቃ አይደል ይሄን ያክል ወጪ ብቻ ነው ማውጣት የምችለው። ቀጣይ ትሪፕ ላይ በጣም ብዙ አወጣለሁ ካላችሁ ብሩ ካላችሁ ሆቴል ትከራያላችሁ፣ ጠዋት እዛው ቁርስ ትበላላችሁ፣ ከዛ በኦቨር እዛ ምግብ ቤት በቃ አትሰቃዩ። ግን እንደኛ ደግሞ ከሆነ በባስ ሄዳችሁ ምናምን ከሆነ ነገሮችን ማሰብ አለባችሁ። አሁን እኛ በጀት አላወጣን ለምግብ እንደዚህ የምናወጣው ምን አላወጣን አይደል እንዴ ዝም ብለን በቃ ተነስተን ሄደን ቪዲዮ ብቻ እንሰራለን ብለን ሄድ ነው እና ያ ምግብ ዋይዝ እንደዛ ነበረ። ትራንስፖርቴሽን ጋር ስንመጣ ከሁሉም የቀለለን እሱ ነው አይደል ትራንስፖርት ኡበር ነበረ። ኡበር አፑ እኔ ያው ውጪም ስለምጠቀመው ተጠቅሜው ነበር። ትንሽ ያስቸገረን ካሽ እጃችን አልነበረም። ግን ትራንስፖርቴሽን ኡበር አፑ ካላችሁ በጣም አሪፍ ነው። አሏሻችሁ በመጀመሪያ ቀን እንደገባችሁ ዋናው ስራችሁ ሲማውጡ በጣም የተበኛ የሚያጠፋ ነው ጥፋት አልሰማ ብለን አንዳንድ ጊዜ ማናጀርም ሲናገር እንደተራርጉ ሲማውጡ በጣም ይጠቅማችኋል። አንደኛ ሳታስቡት ልትደዋውሉ ትችላላችሁ። ሁለተኛ ኢንተርኔትን ሞልታችሁ መጠቀም ትችላላችሁ። አስቡት ኢንተርኔት ዋናው እኔ እንኳን ኢሲም ስለነበር በዶላር ሁሌም ሌላ ሀገር ምናምን በየሀገሩ ሲሄድ በቃ በዛች ስለምገዛ ነው እንጂ ሲም ያስፈልጋችኋል። ከዛ ኢንተርኔት የ10 ጂቢ መግዛት ትችላላችሁ። ኢንተርኔት 1000 ብር ነው 1000 ብር። ከዛ በቃ ኤኒታይም የሆነ ቦታ መሄድ ስትፈልጉ ምናምን ማብራት ትችላላችሁ እና ሲም አውጡ። ከዛ በተረፈ ምን የቀረኝ ነገር አለ? እንደገና ደግሞ ሳፋሪ አልገባንም እንኳን እነሱ እኔም አልገባውም። ምክንያቱም ሳፋሪው በጣም ውድ ነው፣ አልዋሻችሁም። በተለይ ደግሞ ከሀገር ውጭ ከሆናችሁ አሁን እኛ ፎሬን ውጭ ሀገር ነዋሪዎች እናንተ ማለት ነው። እኔም እንደዛው፣ ግን እናንተም እንደዛ ነው የምትባሉት ምክንያቱም ከኬንያ ውጭ ስለሆናችሁ እና ኢቭን እኔ ራሱ ያየሁትኝ $100 ምናምን ያየሁት እና አስቡት ደግሞ 5 ሰው 6 ከነ ካሜራማን ከሆነ ሌላ ታሪክ እና እሱ አቅሙ አልነበረንም። ስለዚህ እሱ ለወደፊት አድርገናል አይደል? ወደፊት ደግሞ በፕሌን ሄደን ለሳፋሪው ሄደን ከዛ ደግሞ ተዝናንተን የምንመጣበት ጊዜ ይኖራል ማለት ነው። ደግሞ ደስ የሚለው ደግሞ በዚህ አጋጣሚ ቼክ አላረኩም በደንብ ከሞምባሳ ወደ ኢትዮጵያ ይረክሳል ከናይሮቢ ወደ ኬንያ እና ብዙ ጊዜ ላይክ በጣም ልዩነት ካለው እና $100 ልዩነት ካለው እንደኔ አይ ቲንክ ከዚህ ሞምባሳ ትሄድና ሞምባሳ 2 ቀን ትዝናናለህ። ከዛ በትሬን ትሄድና ከዛ ትመለሳለህ፣ በፕሌን ትመጣለህ ማለት ነው። እንደዛ በጣም አሪፍ ሀሳብ ነው። ምክንያቱም ለሜጃ ብቻ 1500 ነው አይደል? 1500 ብር ብቻ ከሞምባሳ ናይሮቢ ማለት ነው። አስቡት የ5 ሰዓት የባቡር መንገድ ነው በኤክስፕረሱ በጣም አሪፍ ነው። ምክንያቱም አሁን እኔ ከናይሮቢ ወደ አዲስ አበባ ብመጣ $495 ግን 270 ከፈልኩ ማለት ነው ከሞምባሳ። እንግዲህ አስቡ በጣም ብዙ አይነት ብዙ ብር 200 ምናምን ብር ነው ያለው እና እስካሁን ያለው አሪፍ ነበረ። አሁን ደግሞ ወደ የሚያስጠላው ፓርት ልምጣላችሁ። በጣም የሚያስጠላ የሚባለው በጣም ያናደደን በጣም ደግሞ በቃ ቶሎ አዲስ አበባ እስክንገባ ያስቸኮለ ነገሮች ብዙ ነገሮች አሉ። የመጀመሪያው አገሩ ላይ እውነቱን ለመናገር ብዙም አለ መንገድ፣ አየር፣ ትርምስምሱ፣ ቤቶቹ፣ ጣራው ምኑ እንዴት ነው? እኔ ይሄን ተቃይረን ብናወራ እንደዚህ ይሻል። እኔ ባወራ ምንም አይደለም፣ እናንተ ብታወሩ ሰው ይገባዋል። እኔ እያካበርኩ ነው የሚመስላቸው አሜሪካ ምናምን ብለው ነው የሚመስሉት።
አይ በእኛም ስናየው እግዚአብሔር ከመርካቶ እጥፉ መርካቶ መኪና በዚህ እንትናቸው በቀኝ በኩል ስለሆነ መሪያቸው በቀኝ በኩል ስለሆነ ግራ ያጋባል። እሱ እንኳን እኔ ስንት ተርፍ ያለው ነገሩ ተናገር። ወደዚህ እያየ መኪናው በዚህ እየመጣ ነው እና ወደዛ ሳይ መኪናው በዚህ ይመጣል እና ግራ ያጋባቸው በጣም አጥሙ። ወደ ኬንያ ለመሄድ ከፈለጋችሁ ብዙ ነገር የምታወዳድረው ከ1 እስከ 10 ኬንያ ስትሰጠዋለህ? ከ1 እስከ 10 ኢትዮጵያን አዲስ አበባ ስትሰጣታለህ? እንደ ዋና ከተማ ኬንያን 6 አዲስ አበባ 10 ከ10 የእግረኛ ለብቻ፣ የሳይክል ለብቻ፣ የመኪና ለብቻ በጣም ጽዳትም አይገናኙ። በጣም ጸዴ ነው አዲስ አበባ። እግዚአብሔር አሁን ብታስረዳቸው ለምሳሌ አዲስ አበባ የትኛው ሰፈር ኬንያን በጣም ብዙ ቦታ አይታለክ የሚመስል ጨርቆስ ምናምን ጨርቆስ ሰፈር አይቻለሁ። በቃ ድሮ ትንሽ የቤቶች በቃ ቆርቆራቸው ያለ ጨርቆስም ይሻላል በጣም ጨርቆስም በአጠቃላይ ማለት ምን መሰለህ አዲስ አበባ የድሮ ቤቶች በቃ አዲስ አበባ ያው ድሮ መርካቶን ይመስላል። አረ መርካቶ ምናምን የለውም እኮ መርካቶ እኮ እቃ ምናምን ነው የሚያስቸግር። እቃ ምናምን ሲይዘው ስለሚይዘው አረ ይወላል በደንብ ያው ኢትዮጵያ አብራም ምን አገባ ፋራው ነው እዚህ ካላማይ ተወራው ኢትዮጵያ ላይ የሆነት እኛ በጣም አላየናትም ማለት ይቻላል። ምክንያቱም አንዳንዴ ከኢትዮጵያ ውጪ እንደዚህ ያልወጣን ሰዎች ስናልም ለየት ያለ ነገር ያለ ይመስለናል። አሁን ለምሳሌ ኬንያ ላይ ቢች አለ፣ በጣም ደስ ይላል። ኢትዮጵያ ላይ ስለሌለ ያጓጓናል። ነገር ግን ላንጋኖ ያው ድፍርስ ውሃ ስለሆነ ብዙ ጊዜ ትኩረት አንሰጥም። ግን ያው ያየነው ነገር በምንድን ነው በሶሻል ሚዲያ ያየነው ነገር ስለሚያጓጓን እንጂ ኢትዮጵያ የምር በምጣም አንደኛ ማታ ላይ ጨንቃል። እዛ ሀገር ያስፈራል። እዛ ከባድ ነው የሆነት ጨለማ ነው ሀገሩ። ጨለማ ይበዛል። ለምንድን ነው ብለን ስንጠይቅ እንደው የኤሌክትሪክ ኃይል ብዙ ጊዜ ከኢትዮጵያ ነው የምትገዛው የላትም የራሷ ግድብ ተባለ እንጂ በጣም ነው የሚያምሩት እና ደስ የሚልም ነገር አለ ኬንያ ላይ። ምን ተመቻ አንተ? በጣም ያው የኔ ብቻ ሲሆን እዚህ ጋር ያለ ነው የሁላችንም። እሱማ አንድ ላይም ስለሆነ የሁላችንም ኢቨንቶቹ በጣም አንደኛ ናቸው። በጣም ፕሮግራሞች ምናምን ጋይስ እውነት እድሉን አግኝታችሁ ብትሄዱ ሂዱ፣ ቼክ አድርጓቸው። በጣም ህንዶች ታያላችሁ፣ ነጮች፣ አረቦች፣ ቻይኖች፣ ኢንዲያኖች በቃ ላይ እንዳለ ላይ ከዓለም ላይ ለጉብኝት የሚመጡት አንድ ቦታ ሆኖ የሚዝናኑበት ቦታ ስለሆነ በጣም እሱ አሪፍ ነው። ከኢትዮጵያ ትንሽ ለየት የሚያደርጋቸው ነገሮች ዋነኛ ነገር የውጭ ተቋሞች፣ ባንኮች፣ እያንዳንዱ በጣም ብዙ ካምፓኒዎች አይተናል። ያው ኢትዮጵያ ላይ ያሉ እዚህ ሊጀመሩ ሰምታላ ከተጀመረ ኢትዮጵያ ትሄዳለች። የሆነት ትላልቅ ሱፐርማርኬት ብትል አሁን ምንድነው KFC ምናምን ያሉበት ቦታ በጣም ጽድት ያለ። እዚህ ደግሞ እንደዚህ አይነት እንትኖች ተቋሞች ቢኖሩ ኢትዮጵያ ሌላ ደረጃ ላይ ነው የምትደርሰው። አሁን የኢትዮጵያ የአሜሪካ የውጭ ሀገር ባንኮች፣ ምግብ ቤቶች ምናምን በስነ ስርዓት ካያቸው አሪፍ ፓርኪንግ ራሱ ያላቸው እነሱ ናቸው። አስፋልቱ ብትሉ ዋናው የሚባለው ማለት ነው። ዋንዌይ ጠባብ ነው። ቀኝ ስትል በግራ ነው የሚመጣው። ብቻን ወላ ባስበልቶብን ነበር። በጣም ጠባብ በቃ በጣም ጠባብ ያለ ነው። ውጪ ያለን የመሰለን ያው ሀገር ውጪ የመሰለን ኢቨንቶችን ስንቀላቀል እና ውሃው አልዋሽም። እንትኑስ ሌቦቹስ ሰውስ እንዴት አያችሁ? ሰው በጣም ብዙ ፖሊስ ሁላ ብሎናል አይደል? ሌቦች አሉ ምናምን ብሎናል። በጣም በዚህ አጋጣሚ እኔ ኮሮና ይቀር ኬንያዎች በጣም አሪፍ ናቸው። ብዙ የሆነ ምንድነው ብዙ እንትኖችን ነግረውናል። በባስ ነው እንደምትሄዱ ቀጣይ ለምን አይደለም? አይ ብዙ እንትኖችን ነግረውናል። ጥንቃቄ ሰው ምናምን ብለውናል። ኬንያዎቹ ብለውናል ይላሉ። በጣም ፖሊሶቹም ያው አስቁሙን ጠንቀቁ ምናምን ነገር ነው ያሉ እና ህብረተሰቦቿ በጣም ደስ ይላሉ። ምን ቅልቅል ነው ግን አገሩ አይደል? በጣም ቅልቅል ይበዛዋል እና ጥንቃቄ አድርጉ ምናምን ብለውናል። በጣም የመጀመሪያ የወረድንበት አካባቢ መርካቶን ይመስላል አለን፣ ግን ከመርካቶ ይበሳል። ኧረ አዎ ይበሳል። ቪዲዮን እያየሁት ነበር። ይበሳል በጣም ነው የሚበሳው መርካቶ። በባስ የምትመጡ ከሆነ እንዳረፋችሁ ከዛ ቦታ ውጡ። ቅዱስ ወዝ አለባችሁ ውጡ። ይሻላል እሱ ወራለ አሳጥረው። እሺ ምኑን ላውራው? ምኑን አሳጥረው ብቻ ሁሉም እንዳለ ተናግሮታል። በጣም አሪፍ ነው። ያው እንደ መጀመሪያ አካሄዳችን አሪፍ ነው፣ ግን እንደጠበቅነው አልነበረም። የጠበቅናቸው ብዙ ከሀገር ወጣ ሲባል ብዙ ነገሮች አሉ። እንደገባን ያረፍንበት ቦታ ሌላ ታሪክ። መርካቶ በጣም
የምታምር ሰፈር ነች አዲስ አበባ ውስጥ። እዛ ግን ሌላ እዛ አጋጣሚ ነገራቸው ባሱ የሚጥል ቦታ እዛው ነው። ከሞያሌ እንዳወጣን ኢስሊ 10 ነው ምናምን የሚባል እዛ አካባቢ ተለዘሽዋል እና በጣም የሚያስጠላው ማለት እሱ አይሆንም። ምንም አማራጭ በባስ እስከመሄዳችሁ እስከመጣችሁ ድረስ እዛው ነው የምታርፉት። ግን ሌላ ቦታ ማረፋን ከዛ በፊት ሌላ ሰው አይወርድም። እዛው ነው ባሶች እንዳለ ባስ ተራዎች እዛው ነው። በጣም ብዙ አሉ ግን እዛው ነው ያሉት። ስትሄዱስ ስመጡ ያው ነው እዛው ነው በቃ እዛው ነው። አሪፍ ነበር እንዴ ነው ትራማ ምናምን አልሆነባችሁ? ግን በጣም ነበር የሚያስጠላው። እኛ ደግሞ ደግመን ሄደን ነበረ ለትኬት ለመቁረጥ ሌሊት ላይ ለመቁረጥ ግርግር ነበር እንዴ ሌሊት ማንም አልነበረም። ግን ያስፈራል ጭራሽ ያኛው እያለ ብቻ አሪፍ ነበር። ከዛ ወጣ ብለን ግን ወደ ትንሽ እየተጠጋን መንገዶችን ገና ወደ ከተማው እንሂድ ብለን ስንሄድ ራሱ ያሉት እስከ ግማሽ ፓርቱ ያሉ በጣም ነበር እንትን የሚለው አይገናኝም። ከሀገር እንደወጣን ምንም አይመስልም። በጣም እንደ ወከባ ነው ገበያው፣ ምኑ ውክብ ሰፈሩ ምኑ እንዳለ በቃ ለየት የሚያደርገው ምንድነው እነኚህ ባሶች የሚባሉት መኪናዎቹ ናቸው። እነሱ እንደውም የሆነ እዚህ ስለሌሉ እንደዛ አይነት ነገር ይመስላል። መሀል ላይ ስንገባ እንደሆነው አስፋልቱ አንድ ነው። ቤት ትሂድ ቤት ተሻገርኛ በግራ ለምደን በቀኝ ነው መሪ ያለው በዚህ ምናምን በጣም ትንሽ ግራ ያጋባል ያደነባበር ነበር። ሁሉም ከሁሉም ደግሞ ሞምባሳ ሄደን ያቺ ብቻ ደስ ነበር። ዛባኔ ግን አስቡ እሱ ነው በቃ ብዙ ነገር ያስረሳል። ብዙ ነገር ያስረሳል እሱ። እናመሰግናለን። ለማንኛውም ጋይስ እንግዲህ እንዳናረዝምባችሁ ቪዲዮን የቀረ ነገር አለ? አይ እንትን ኬንያም ከተማ አላት። ለምሳሌ ኦፍ ኮርስ አላት። አይ ነው ምን አላት እኮ ምን ያለ ነበር ባሱን በዚህ አጋጣሚ ያረፍነው ኪሊማኒ ነው ጋይስ። የናይሮቢ ቦሌ በሉት ኪሊማኒ የነበር ነው። አሪፍ ቦታ የነበር ነው። በጣም አሪፍ ሰፈር ንጹህ ምናምን KFCም ከኛ ጀርባ ነበር የነበረው። ፕሮግራሞች ነው የሚዘጉት እዛ ናቸው። ቦሌ እንዳለው ኬንያም ቦሌ አለ። ሁሉም መርካቶ አይደለም ግን እኔ አላዋሽም እባክህ። እኔ ሁሉም መርካቶ ሆኖብኛል። ለእኔ አላውቅም። እኔ ኢትዮጵያ ይሻለኛል። አዲስ አበባ በምን እድሏ በኢየሱስ እኔ ኢትዮጵያ ይሻለኛል። አዲስ አበባ ልጃታል እንደውም ሳስበው ባህር ዳር ሁላ አልሄድኩም፣ ግን የሚበልጥ ይመስለኛል እያልኩ አስባለሁ። እና ባህር ዳር እሄዳለሁ። ከጽዳት ካሜራማናችን ነው እና እሱን እንዴ ሞምባሳማ ቢች ብቻ ይሞቃል። ኢትዮጵያ አልኳችሁ ቢች ዳር ቢኖር ወይኔ ለማንኛውም ጋይስ ወደ ገደለው እንግባ። ፕላናችን ብዙ ቪዲዮ ለመስራት ነበር አይደል? መንገድ ላይ እየዞርን የልብስ ቪዲዮ አስበን ነበር፣ የጫማ ማለት ነው። እቃ እየገዛን ቪዲዮች አስበን ነበር። ከዛ ደግሞ ሰዎች እየተዋወቅን ቋንቋ ለመማር ብዙ ነገር አስበን ነበር። በጣም ግን በቦታው ስንገኝ የገጠመን ነገር በጣም የተለየ ነበረ። ምክንያቱም የመጀመሪያ ቀን እንደገባን አርፈን እቃ አስቀምጠን እንዳያችሁት ከሆነ መነጽር ገዝተን ልብስ ለባብሰን ከዛ ነው ሆኖ ቦታ ስንሄድ ያው በጣም ግርግር ተፈጠረ። ወላ ጥል ተመተን ነበራል። አናቱን ተመቶ ነበር። ምንድነው የተፈጠረው ካላችሁኝ በዚህ አጋጣሚ ቪዲዮ ነበረ፣ ግን ያው አስደልተውን ማሳየት አንችልም። ምንድነው የተፈጠረው? ቪዲዮ እየሰራን እየሄድን መፋቂያ አልኩኝ መነጽሩን ገዛ አይታችኋል ቪዲዮ ላይ። በዚህ አጋጣሚ መነጽሩ ከገዛን በኋላ ከጨራርስን በኋላ ዘለን ቪዲዮ ወደ ቤት ሄድን። ያ ምንድነው በዛ መሃል ያዘው ፋሚሊ ለመጀመሪያ ጊዜ በካቴና ታስረን መሀል መንገድ ላይ ነው ታስረን። ከዛ የፖሊስ መኪና ከኋላ ጭነው በጎች አምስታችንም ጭነውን እኔ ከአብርሃምና ከቅዱስ ጋር ታስሬ ለሁለት ከዛ ከኋላ መኪና ውስጥ ተዘግቶብን እዛ ለ10-15 ደቂቃ ያላበን ተቀምጠን በጣም ብዙ ነገር ተፈጥሮ ነበር። ምንድነው የተፈጠረው? የመነጽሩን ከገዛን በኋላ የሆነ ሰዓት ላይ መንገድ ላይ እየቀረጽን እየሄድን መፋቂያ አይደል መፋቂያ እያየን እስቲ እንግዛ ምናምን ብዬ ለካ ስቀርጽ ከኋላ አንድ ሙስሊም አይደል ሙስሊም ነች መሰለኝ አይደል ሂጃብ ያደረገች ከዛ መጣች። አይ ቲንክ እዛው ኬንያዊ አይደለችም አይ ቲንክ ሶማሌ ነች መሰለኝ። ከዛ ከኋላ መጣችና እኔ እየቀረጽኩ ካሜራ እንደዚህ የሚቀርጸው ከኋላ መጣች። አየዋቸውና ውይ እንዳይገቡ ብዬ ሁለት ናቸው። ከዛ ቆሙ እንደዚህ
እንዳይገቡ ብዬ በቃ አይፈልጉም ምናምን ብዬ ሄጄ በማፋቂያው በኩል ዞር አልኩ። እሱ ካሜራውን ወደ ራሴ አደረኩት። ከዛ ካሜራውን ወደ ራሴ ሳደርገው ተነጋገሩ። ከዛ እያየዋት ተከታተሉት። እያየዋት ዱላው ማውጣት ይመስል ምንድነው የተፈጠረው? እንደዛ ነው ያለችው። ሐራም ነው ላይክ መቅረጽ አይቻልም። የበለጠ ሰምቷችኋል። አይ እንትን ነው አንደኛ ኒቃብ ያደረጉት ሰዎች ኒቃብ ማለት አይናቸው ብቻ የሚታየው አለ አይደል? ግን በዛ ሰዓት ኧረ ፊታችሁ ይታያል ነው። ከፍቶት አንደኛዋ ነች፣ አንደኛዋ እንደዚህ የሆነ ከፍተዋለች። አንዱ ማለት ነው ከፍተው አይቻልም። ካሜራን እያየ ተከትላን የገባቸው የእሷ ጥፋት እንጂ እኮ እኛ እና ስታዞረው ያችኛው ብቻ ያለችው ካሜራ ብቻ ወደ ቀጥታ ወደ እነሱ መሰላቸው ሌላ ነገር መሰላት። ከዛ ቀወጠች ሐራም ነው። እሺ ከዛ እናጠፋዋለን ስላት ደግሞ ያው በጣም ቶሎ ናለጆች ናቸው ጀምሮ። አሁን ከመጣሁ እኮ ሌላ ሰው ኃይለኞች ናቸው ኃይለኞች ናቸው ሴቶቹ በጣም ኃይለኞች ናቸው። እና እንደዛ ሲፈጠር ወዲያው ምንም መነጋገር አልተቻለም። እንደልቶ አንሰማም ምንም። ቀጥታ መፋቂያውን ረጅም ዱላ ወጣች። እኛ መነጽር አድርገን ምን አድርገን እኛ ፏ ብለን ቀላልጠን ምናምን ሴቶቹ ብቻ አይደሉም ያው ወንዶቹ መዘዘችው። ገባኝ በቃ ልትማታ እንደሆነ። ከዛ በቃ ምንም ለማንም አታስረዱ። ግርግር 1 2 3 4 5 6 10 15 ሰው ሆነው አንደኛው ልጅ መጥቶ መሰንዘር እዚህ ጋር ጋም አድርጎ የሆነ ሰው ጎትተኝ። ከዛ ከዛ ቡቻራው ገፍቶ የሆነ ሞባይል ቤት አስገባኝ ወርውሮኝ ማለት ነው። ከዛ ግርግር ከዛ ልትመታ ስትል አንተ ልትመታው እሷ ደግሞ በዱላ ልትማታ ስትል አማን ይገብት እዚህ ጋር። ከዛ ደግሞ ካሜራዬን ሊወስድብኝ ሰውየው አምጣ ደልተው እያለ ሊወስድብኝ እንዲህ ሲጎትተው ከዛ ክሊፕ መነቂያ ያላት አንክሊፕ አርኳት ካሜራዋን ንቅል አድርጌ ስቲኩን ወሰደው። እኔ ካሜራውን ወስጄ ኪሴ ውስጥ ሊገባ ደግሞ ይታገለኛል። ከዛ እንደዚህ ሮጬ ውስጥ ስገባ ኦ ማይ ጋድ ትርምስምስ። ከዛ ወደ ቀኝ ዞራለሁ። አብርሃም አረበናት ይችላል እዚህ ጋር እሱ ይቀጠቀጣል። ከዛ ደግሞ ልጅየው ደግሞ አንድ ልጅ ወጣት አለ በጣም ያስቸግራል ለመማሳት ጋይስ። በዛች 15 ሰከንድ 20 ሰከንድ ውስጥ ኖርማል እኛ ወክ እያደረገን ስንዝናና የነበሩ ልጆች ተገልብጠን ሙሉ የከተማው ሰው እንዳለ ወረውን እየመቱን እየጮሁብን። ከዛ ደግሞ ሞባይል ቤት የገባነው ሰውዬ ደግሞ ውጡ ከቤት እያለ ውጡ። በስመ አብ ቡቻ በዚህ ይከላከላል፣ አማኔ በዛ ይከላከላል። ሁሉም እኔ ካሜራ ስለያዝኩ ደግሞ ሴቶቹ እኔ ላይ ይጠቁማሉ። መድኃኒዓለም ከዛ እንደዛ ግርግር እየተፈጠረ እያለ ከዛ ደግሞ እኮ ፖሊሶቹ ሳይመጡ እኮ ናሽ ልደልተው ይኸው ደልት ይለኛል። ናሽ ልደልተው ከዛ ነው ካሩቅ ይደልት ይለኛል። ና ልደልተው እሺ ና ይኸው ከዛ እኮ እዛን ሰዓት ይሽው መጥቶ ና ደልተለት ከዛ እያየው ደለትኩት እኔ። ቅዱስ ደግሞ ደልተው እንዲለኛል ደልተው ባሰማ ምንም ብንስቅ እንኳን አይገባችሁም። በስዋሂልኛ ይለፈልፋሉ። እኛ በእንግሊዝኛ በአማርኛ በቃ እንግሊዝኛ አይችሉም። ራሳችንን ያመምን ምንድነው? አረ እንግባባ። ምንም ጋይስ ይሄ እኮ የምላችሁ እኮ ገና ናይሮቢ እንደገባን ከ3 ሰዓት በኋላ ላይክ ሌሊቱን ሙሉ አሚን ለጠዋት ሌሊት 10 ሰዓት 11 ሰዓት ገባን። ሆቴል ፒዛውን በላን እንዳያችሁት። ከዛ ወጣን፣ ቲሸርት ገዛን፣ መነጽር ገዛን፣ ተመታን። ወዲያው ላይክ ሁሉ ነገር ባንድ የተፈታ። ከዛ እንደዛ ግርግር እንደተፈጠረ የሆነ ሴትዮ መጣችና ከዛ ፖሊስ ነን አሉ። ስለዚህ መታሰር አለባችሁ ብሎ በካቴና ቃቅ ከዛ 5 አረን አንድ ሰው ተረፈ። ድጋሜን ቃቅ ለሁለት ልጅ ታስሬ ከዛ ግቡ አሉ። ከዛ ከፊት ልገባ እና ከኋላ ግባ ከፈቱት ገቡ። ሁላችንም ትንሽ መኪና ውስጥ የሆነ ትንሽ ከዴክስ ትንሽ በለጥ ነው የሚለውና ከኋላ ጫኑን እሱ ውስጥ እንዴት ይሆናል። ከዛ ፖሊስ ጣቢያ ነው የምንወስዳችሁ አሉ። ከዛ መኪና ውስጥ አስገቡን። ሄዳሉና ምንድነው ማናችሁ ከየት ናችሁ እንዴት ናችሁ? የሁላችንም ፓስፖርት የሁላችንም ስልክ ግን አንድ ስልክ አስተርፈን ነበር። እኔ 2 ስልክ ነበር የነበረኝ። አንደኛው ስልክ እንዳሰጧቸው ብዬ እኛ ጋር አስቀመጥ ነው። የሁላችንም ስልክ ተወሰደ። ፓስፖርታችን ምናችን እንዳለ ወሰዱብን። ከዛ አዩት ምንድናችሁ ከየት የመጣችሁት? ከዛ በባስ ነው የመጣ አሉ። ከዛ ከዛ ፓስፖርት ምናምን ከኬንያ ያመጣችሁት ፓስፖርቱን አሏቸው። ኬንያ ያመጣችሁት ፓስፖርት ከየት ነው የመጣው? ከሞያሌ ስለመጣ ከሞያሌ ነው ወይ እንዴ? ምንድነው የሚያወሩት? በጠቅላላ መረጃዎችን አቀረብንላችሁ። ሁሉም ነገር በቃ ሜክ ሴንስ። በቃ ሰዓቱ፣ ቀኑ፣ ምኑ የተመታበት ባስ ትኬት የቆረጥንበት ምናምን የሎ ካርድ ሁሉም ነገር አለን። ከዛ ፖሊስ ጣቢያ ሊወስዱን አሉና ያው ታውቃላችሁ ኬንያ ሁሉም ነገር በብር ነው አሉ።
ገባኝ። በቃ ብር እንደምንጠየቅ ገባኝ። ብራብ ሊያደርጉ እንደሆነ ገባኝ። ከዛ ብር ምናምን ሲሉኝ እኔ ቀጥታ ምንድነው እኔ እነሱ 200 ሳይሉኝ ነው አይደለ $200 ሳይሉኝ እኔ ብዙ እንደሚጠሩ ገምቻለሁ። በጣም ብዙ ብር። ከዛ አውቄ $50 ብቻ ነው ያለኝ አልኳቸው። እኔ $50 አለኝ ዳስ ኦንሊ አኪንግ እኔ የምሰጣችሁ የምችለው $50 ብቻ ነው ያለኝ ብዬ እንትን ስላቸው ሳቁ። $50 ትንሽ ነው ብሎ ሙድ ያዘብኝ። ከዛ አይ በጭራሽ ምናምን አለና ቀጥታ $200 ነው ያለው ዘሎ $200 ጋር ወረ በኢየሱስ ገና የመጀመሪያ ቀን $200 ይሄ ማለት በቃ አምጡ ወይ ፖሊስ ጣቢያ እንወስዳችሁ ወይ አናወርዳችሁ ታመጣላችሁ በእናንተ በኢትዮጵያ ስንት እናላችኋለሁ። $50 አይበቃም $200 አምጡ ብሎ ፖሊሱ መኪና ውስጥ አስገብተውን እንደዛ ተቆላልፈን በዚህ አጋጣሚ ትንሽ ቪዲዮ አለች የወሰናት ታዩታላችሁ እሱ ከዛ ደግሞ እንደዛ እንደታሰርን በቃ አስፈራሩን። ትንሽ ፖሊስ ጣቢያ ከወሰድናችሁ ብዙ ጣጣ ነው ምናምን እንትን ልትባሉ ትችላላችሁ፣ ፍርድ ቤት አለ፣ ቦንድ ትከፍላላችሁ ምናምን በቃ ያላሉን ነገር የለም። ምንም እንኳን አላጠፋንም ምንም። እኛ ወካረግን ሰው ልጅ ሴትዮዋ ጮኸች ተመታን በቃ ምንም። እኛ እንግዲህ ጎብኚ ነን ምንም ያደረግነው ያጠፋነው ጥፋት የለም። አሁን ለምሳሌ በስነ ስርዓት አሁን ፖሊስ ጣቢያ ሄደን ልከራከረው ካላችሁ ይሄን ያለ ምንም ጭራሽ $100 ሳንሰጥ ልንለቀቅ ነበር። ግን ምንድነው የሚያስፈራው? ቀኑ ቅዳሜ ነው። ሁለተኛ ደግሞ አራታችሁ ኢትዮጵያ ፓስፖርት ነው ያላችሁ። አራቱም የኢትዮጵያ ፓስፖርት ነው ያላችሁ። ምን እንደሚያደርጓችሁ ላታውቁ ትችላላችሁ አይደል? አጉላልተው ምን ብለው ሊለቋችሁ እኔን እንኳን እሺ የአሜሪካ ፓስፖርት ነው ገና እንደገባው ቱሪስት ነው እንደዚህ መደረግ የለበትም ምናምን ብለው ስንሄድም አይታችኋል። የሆነ ፓስፖርቱ ትንሽ የሆነ የሚይዘው እንትን አለ ምንድን ይባላል የሚይዘው ክብደት አለ የሆነ ቦታ ላይ በቃ እንትን ስትሉ ፓስፖርት ስላላችሁ ብቻ የአሜሪካ ፓስፖርት በጣም ብዙ ነገር ያቀልላችኋል። እና ግን የእነሱ ኢትዮጵያ ፓስፖርት ስለነበር ፖሊስ ጣቢያ እንኳን ውሰዱን ብንላቸው አላቅም እነሱ ምን እንትን እንደሚሏቸው ምንም ላቃልቸው እኔን ለቀው እነሱ ይቆያሉ ቢሉኝ ምንም ላመጣ አልችልም እዛ ጋር ገባ። እና በሱ ምክንያት ፈርተን በቃ ብር መከራከር ጀመርን ከፖሊሶቹ ጋር። ብር አምጡ ካመጣችሁ $200 አሉ። እኛ የለንም ምንም በጭራሽ የመጣ ነው በባስ ነው ገና የመጀመሪያችን ቀን ነው። ሆቴል ራሱ አልገባን ምን አላረግን ምንም በቃ ከሰጠናችሁ ለርሊ $200 ምናምን ከሰጠናችሁ እኛ ለርሊ ምግብ ምንም አንበላም አልኳቸው። ወይ አብነት ኢት ላይክ ምንድነው የምንበላው ምንድነው የሁሉ ብር ምናምን ብዙ ሰክሰናል። ምን ብለና ሞከረን ከዛ በቃ ሰጡም ይነሱና ይሄዳሉ። ከዛ ሄዱና የሆነታል ቀስ ይላሉ ቀስ ይቆሙና ደግሞ ይዞሩና ምን አሰባችሁ አሜሪካን ምናምን በቃ ረበስ በቃ ከፖሊስ ጋር ሰው ሀገር እኛ ተመተን እኛ የሆነ ተደርገን በቃ ይጠብቋቸዋል ብላችሁ ታስባላችሁ። ግን እነሱ ጭራሽ እኛ እዛ ኬንያ ውስጥ ብርና ልናወጣ ነው ልንዝናና ነው ልናስተዋወቅ ልንጎበኝ በቃ የቱሪስት ሀገር ነው ብለን ነው። ግን ጭራሽ ተቃራኒ ተመተን ብለን ፖሊሶቹ ጭራሽ ብር አምጡ ምናምን ለቋችሁ ብለውን በቃ ተከራከረን ለብዙ ደቂቃ ተከራክረን ከዛ በመከራ $100 ይደረስን። ከዛ $100 ላይ ልክ እሺ ስንስማማ በቃ መምከር ጀመሩ። እዚህ ቦታ እንዴት የመጀመሪያ ቀን ትመጣላችሁ አትምጡ ወደዚህ እንደዚህ አታርጉ ምናምን መምከር ይፈልጋሉ። ብራችን ከተቀበሉ በኋላ ከዛ እንዴ ነበር አሜሪካ ላይ ቦታ ብቻ ሙድ እያያዙ ነበር። ያው አይ ቲንክ እኔ መኖሬ አሪፍ ነው አስበው። እናንተ ባትኖሩ ጭራሽ ደግሞ ተይዛችሁ ምናምን እንትን አስገብቷችሁ አይ ቲንክ አዛ ነው። ግን ወይ ይለቋችኋል ወይ ደግሞ ፖሊስ ጣቢያ ነው ያስቀምጣችሁ። ብር ከሌላችሁ ይለቋችኋል፣ የለንም ካላችኋቸው ይለቋችኋል። ግን በተረፈ በጣም ተሰቃይተን ታስረን ራሱ አብርሃም እያለቀሰ ነበር በካቴና እኛ ለመጀመሪያ ምን አልክ? እያለቀሰ እንዴ አጥብቆኝ ነው ምትለው ያለቀሰ ነበር ሌላ ነገር በጣም እየሳኩ ነበር። ከዛ አይደለም እንጂ አሞሱላ በቃ የሌለ ተጨናንቃ ነበር። ጃኒ ሲንቀሳቀስ ለካካቴ ነው እያጠበቀ ይመጣልና ደምስሬን እዚህ ጋር ወጥሮ ይዞኝ ወደ ውስጥ ገባ ማለት ነው። እኔ ደግሞ ይኸውላችሁ ከአብርሃም ጋር እንዴት አስሬያለሁ። እዛ በመቀመጫው በኩል ደግሞ ከቅዱስ ጋር እነዚህ ብቻ በጣም የማይሆን ታሪክ። ቅዱስ በዚህ በኩል እኮ ነበር፣ አብርሃም በዚህ በኩል ነበር። እኔ እንደዚህ ነው የማያቸው እነሱ። በስመ አብ ወመንፈስ ቅዱስ ሌላ ታሪክ። ውይ በጣም የሚያስጠላ። እሷ ራሱ እኮ እድለኛ አይደለም ማለት ነው። የኔ ልከፍተው ስትል ካቴናውን ካለ እምቢ አላት። እዚህ አይከፈትም በቃ በጣም አጥቆ ነበር።
እና በተረፈ ትንሽ አሰቃዩን ምናሉን። መጨረሻ ላይ $100 ተስማማ። $100 ወረቀቱን አውጥቼ ሰጠኋቸው። ከዛ ይሄ እውነተኛ ነው ፌክ ነው ምናምን ይላሉ፣ አያውቁትም እያሉ። ከዛ በተረፈ ሰጠናቸው። ያው መከሩ፣ ግን ያው አልዋሻችሁም። ላይክ እኔ አልደነገጥኩም ስላችሁ እንትኑ ግርግሩ ካለፈ በኋላ መኪና ውስጥ ፖሊሶች ባይመጡ ለመስማማት በጣም ከሰዎች ጋር እነሱ ማምጣታቸው በጣም እና ያው ፖሊስ ጣቢያ ለመሄድ ብለን $100 ሰጠናቸው እና በዛ እያለ ከዛ ወደ እኛ ካፌ እቃችን ያስቀመጥንበት ካሜራ ማናችን የነበረበት ቦታ አካባቢ ጣሉን። ቶሎ ብላችሁ ሄዳችሁ እቃችሁን ይዛችሁ ከዚህ ቦታ ውጡ አሉ እና እሺ ብለን እቃችን ይዘን ምን ብለን ወጣን። ከዛ በኋላ ጋይስ በቃ ምንም የኬንያ እንትናች ተረበሸ። በቃ በጣም ተረበሸ። መንገድ ላይ ራሱ በቃ ሰልፊ ራሱ ከፍሎ መቅረጽ ማለት ያስፈራል። እና ዋናው በሰላም ማለፉ ነው፣ ኤክስፔሪየንስ ነው። እንደነገርኳችሁ ቅድም አንድ ሀገር ስትሄዱ ብዙ ነገር ተምራችሁ በቃ ከዛ በኋላ ሁሌም አትሰቃዩ። በቃ ያን ነገር አለማድረግ ብቻ እና ናይሮቢ ብቻ 2 ነው 3 ቪዲዮ ብቻ የሰራ ነው እና አሚን ኬንያ ማለት እና በጣም ብዙ ቪዲዮ አስቤ ነበር። በጣም ያሰብኳቸው ብዙ ቪዲዮዎች ነበሩ። ግን እኔ ምንም የፈለገ ነገር ይሁን ዋናው እነሱ ፈታ ብለው ኤክስፔሪየንስ አድርገው ይምጡ እንጂ ያው ትንሽ ሊያከስር ይችላል። ግን ዋናው ሴፍቲ ነው፣ ጤና ነው። ሌላ ጊዜ ምንም እንትን ማለት እንችላለን እንሰራለን ምንላልና ለዛ ነው ያልተዳፈር ነው ቪዲዮ እንጂ በጣም ብዙ አይነት አቁኛላችሁ። እኔ ብዙ ቪዲዮ አስበን ነበር፣ ብዙ ምን ብለን ነበር። አሁን ተቃራኒ ሀገር ደግሞ ለምሳሌ የት መሰለ ፊሊፒን ምናምን ሆኖ ከሆነ ደግሞ ሰው በቃ ካልቀረስከኝ ነው። እንደዚህ አይነት ሀገር ሲሆን ሰው በቃ ስቀርስኩ እየገባ ሰላም ሚል ምንም እንደዚህ አይነት ህዝብ ከሆነ ደግሞ አስቡ፣ በጣም እጥፍ ቪዲዮ ነበር የምንሰራው እና ለዛ ነው ቪዲዮ በጣም ብዙ ያልሰራ ነው። በጣም ይቅርታ ትረዱናላችሁ። ከዛ በተረፈ ያው እኔ እንደነገርኳችሁ በፕሌን መጣው የ2 ሰዓት ምናምን መንገድ ነው። አክቹሊ ከሞምባሳ ናይሮቢ አርፎ ከናይሮቢ ደግሞ አዲስ አበባ ነው የመጣው። በጣም ብዙ ነገር እንትን ያለኝ እኔ በጣም ከአቅሜ በላይ ሆኖብኝ ነበር። የቻልኩትን ሞክሬያለሁ። እግዚአብሔር ነው የምላችሁ፣ የቻልኩትን ሞከርኩ። ግን ሳስበው ጭራሽ ባስ ምንም ወጣኝ። አንዳንድ ጊዜ ምንድነው የሚባለው ላይክ መሄድ እየቻልኩ በፕሌን እኔ ለምን እሰቃያለሁ? ከቻላችሁ ሁሌም ምሰራው መጸለዩ ላለመሰቃየት አይደል? እና እናንተ ደግሞ አይታችሁታል ዛሬ፣ አሁን ደግሞ አይታችሁታል። ስለዚህ ለምን ለሪ መስራት እየቻላችሁ ዩቲዩብ ቪዲዮውን ቀጣይ ከዚህ በኋላ በቃ ቪዲዮ እየሰራችሁ እየጨፈጨፋችሁ አንድ ወር አሁን አሜሪካ ሄጄ እንኳን እስከመጣ እንኳን ብር ሴቭ ካረጋችሁ ላይክ ሴቭ በበዛ ቁጥር ሀገሩ የምትሄዱበት እየተለቀ ነው የመጣው። ምክንያቱም አሁን በእናንተ ፓስፖርት ታይላንድ መሄድ ትችላላችሁ፣ ሲንጋፖር ይችላል፣ ሲንጋፖር መሄድ ትችላላችሁ፣ አፍሪካ ውስጥ ብዙ ሀገር መሄድ ትችላላችሁ እና ግዴታ በባስ መሆን የለበትም። ከዚህ በኋላ ሲሄድ እንትን ያለው በግሩፑ መስራት ትችላላችሁ፣ ግሩፑ ላይ መስራት ትችላላችሁ። ምን ያላችሁ ነው ሲሄድ በቃ እኔ እንትን ብዬ ሳይሆን በጣም ተዘጋጅተን ምን ብለን አስበንበት ጽፈን ሀገሩ ላይ ቪዲዮ ይሆናል አይሆንም አስጎብኝ ቀጥረን ምናምን በጣም በብዙ ነገር ነው እና የሚሆነው። ግን ያው እንደ መጀመሪያ ኤክስፔሪየንስ ብንሰቃይም ያለው ነገር ብዙ ነገር ተምረንበታል። ስትመለሱ እንዴት ነበር እናንተ ሞር ታውቃላችሁ? የሚለየው ነገር ያለው ከባሱ ሌላ ሰው ሲመለስ የተለየ ነገር አለ። ባሱ ያወረዳቸው ቦታ ላይ ተመልሶ እዛው ቲኬት ቆርጠው ጨዋናቸው መጡ። ሞያሌ ከሞያሌ ቀጥታ ዛሬ ታራችሁ እንደዛው ማለት ነው። የተለየ ነገር የለም። ኦኬ ከሌላው እንደዛ ነው ፕሮሰሱ። በዚህ አጋጣሚ ናይሮቢ ኬንያ ከኢትዮጵያ መሄድ የምትፈልጉ ሰዎች መጀመሪያ ቪዛውን አፕላይ አድርጉ። ቪዛም ባይባልም ኢቲኤ የሚባለው እሱን አፕላይ ማድረግ አለባቸው የኬንያ ዌብሳይታቸው ላይ። እሱ አፕላይ ስታደርጉ ደግሞ ቲኬት ይጠይቃችኋል። ለምሳሌ ቲኬት ምናምን ደግሞ ምን ማድረግ ትችላላችሁ? ቲኬቱን ካንስል የሚደረግ ቲኬት ትገዙና ከፈለጋችሁ በቃ ልክ ቪዛውን ሲሰጣችሁ ይቅርብኝ የእንትኑ የቲኬቱ ይቅርብኝ የፕሌኑ ይቅርብኝ ይወደድብኛል በባስ ነው የሚሄድ ካላችሁ መብታችሁ ነው። ኦር ደግሞ ሰው የምታውቁ ከሆነ ደግሞ ባስም ቲኬት ራሱ የባስ ምርጫ ይሰጣችኋል። በባስ ነው የሚሄደው ብላችሁ እሱ ምርጫ አለ። ግን ቪዛውን ሳትጨርሱ ዝም ብላችሁ ተነሳችሁ እንዳትሄዱ። ከዛ በኋላ ያለው ፕሮሰስ እኛ እንዳሳየናችሁ ምንም የተለየም ምንም ነገር የለውም። ትገባላችሁ ኤምባሲ ጠዋት 2 ሰዓት ትወጣላችሁ፣ ቲኬት ቆርጣላችሁ መሄድ ነው። ለማንኛውም ጋይስ እንግዲህ ይሄን ይመስል ነበረ። ለዚህ ነው የጠፋንባችሁ፣ ብዙ ቪዲዮ የሚያሰራ ነው እንደልባችን። ለማንኛውም ከዛ በተረፈ ግን በጣም እናመሰግናለን ለፍቅራችሁ። በዚህ አጋጣሚ እኔም ቴንኪው በጣም ሁላችሁ ላሳያችሁ። ጭራሽ ኤዲት ምናምን አጨናንቁኝ፣ ኤዲት ኮመንት ላይ ምናምን በጣም ቴንኪው። ያው ፕላኑ ጎሉ እውነቱን ለመናገር ለቪዲዮ ሳይሆን ላይክ ሞር እንዲያዩት ነው። ቢካዝ አንዳንድ ጊዜ እውነቱን ለመናገር ላይክ ትሰሩና በቃ ለምን እንደምትሰሩ ላታውቁ ትችላላችሁ። አንዳንድ ጊዜ ትሰንፋላችሁ። አሁን ግን እጅህ ላይ ታይላንድ መሄድ እንደልብ እየቻልክ ሌላ ሀገር በፕሌን መሄድ የምትችልበት አጋጣሚ እና አንተ ኦል ላይክ ዩ ሃቭ ቱ ዱ ጀስት ቪዲዮ መስራት ብቻ ከሆነ ሁሌ በደንብ አሪፍ ነገር መስራት ብቻ ከሆነ ካንተ የሚጠበቀው
አስቡ። ይሄ ትልቅ ነገር ነው ያያችሁት በዛ ደረጃ። ፕላስ ደግሞ ስታምፕም ተመቶላቸዋል። ሌላም ሀገር 2 ይሆናል 3 4 እያለ ስታምፑ እየቀለለላችሁ ነው። ወደ ኢሮፕ እንኳን የሆነ ሰዓት ላይ ልሞክር ብትሉ ይቀልላችኋል። ዱባይ ምንም በቃ ሁሉም ነገር ይቀልላችኋልና ጎሉ እነሱ እንዲያዩት ነው። ቢካዝ አንዳንድ ጊዜ ሞቲቬሽንም ሲባል አንዳንድ ጊዜ ማየትም አለባችሁ። ሄዳችሁ የሰው ሀገር ስታዩ ኦኬ አሁን ቀጣይማ እኔ አቅሜ እዚህ ኬንያ ብቻ ነው ከዚህ በላይ መስራት አለብኝ ብላችሁ እንድትሰሩ ነው፣ እንድትጠነክሩ ነው። በቀላል እንዳትወስዱት፣ እንዳሰፉ አንድ ቀን እንዳታመልጣችሁ ስላችሁ አንድ ቀን እንዳታመልጣችሁ ፖስት ሳይሆን አንድ ቀን በቃ እንዳታመልጣችሁ። የሆነ ነገር ሳትማሩ እንዳታሳልፉ። የሆነ ቀን ሙሉ ምንም ሳታርጉ ሳትማሩ ወር የሆነ ነገር ሳትለማመዱ አይዲያ ሳትወጡ ካሳለፋችሁ በጣም እመኑ በጣም ብዙ አመት እንደዚህችሁ አንድ ቦታ ላይ ሆናችሁ ተሰቃዩትና ቀን በቀን ተማሩ። ግዴታ ቪዲዮ መስራት የለባችሁ እመኑ። እኔ እነግራችኋለሁ። አሁን ላይ ታያላችሁ። እኔ ሳምንት ሪሰርች አንድ ቪዲዮ በሰራ የ7 ቀን ቪዲዮ የምሰራውን መሸፈን ይችላል። ቪውን በጣም ማምጣት ይችላል አይደል? 7 ቀን ሰርቼ 20 ሺህ 40 ሺህ የሚታይ ከሆነ ግን እኔ ሳምንቱ ሙሉ የሆነ ነገር ጽፌ ተጨንቄ ምን ብዬ አንድ ቪዲዮ ተጠብቤ ብሰራ በጣም ትልቅ ቦታ ብዙ ሰብስክራይበር ያመጣልኛል። እና እናንተም ተማሩበት ከዚህ ኤክስፔሪንስ። ቪዲዮውን ደግሞ ለብቻችሁ ተመልሳችሁ ሄዳችሁ ከመጀመሪያ ጀምሮ እዩት። በጣም የተለየ ስሜት ነው የሚሰማችሁ። አሁን ላይ መጣችሁ ድካሙ ምናምን በቃ አልፏል ምናምን ትችላላችሁ፣ ግን ተመልሳችሁ እዩት። ቢካዝ ለመጀመሪያ ጊዜ ነው ከሀገር የወጣችሁትና በጣም ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። በተረፈ በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሜሪካ ሊሄድ ትንሽ ቀናቶች ሳይሆን ከ2 ሳምንት ወይ 2 ሳምንት በታች ነው የቀረኝ። ስለዚህ እስከዛ ድረስ እኛም እንዳንጠፋባችሁ ላይቭ ለመግባት እንሞክራለን አይደል? ላይቭ ማታ በጃኒ ኦፊሻል አካውንት ላይቭ እንገባለን። በዚህ አጋጣሚ ደግሞ ሰፖርት ማድረግ የምትፈልጉ ነው አሜሪካን ቢካዝ ደና ቪዲዮ መስራት አለብኝ። እዛም ራሱ ኒውዮርክ ያለኩም ቺካጎ እንደዛ ያለኩም እና እዛም ራሱ እኔን ሰፖርት እንዲያደርገኝ ያው ሰፖርት ማድረግ የምትፈልጉ አንድ በዚህ ቪዲዮ ሱፐር ቴንኪዩ ኦር ደግሞ ሜምበር መሆን ትችላላችሁ። ሶስተኛ ደግሞ ላይቭ እንገባለን። ላይቭ ደግኑና ሰፖርት አድርጉን። ሁላችን ተሰብስበን ላይቭ እንገባለን። ሌላ ደግሞ ቀጣይ ትሪፕ ስናስብ ደግሞ ቀድመን እናሳውቃችሁና እና እኛን ደግሞ መደገፍ የምትፈልጉ ለምሳሌ ትንሽ ጎሎ ሊሆን ይችላል ያዞ ፋሚሊ እንዴ እኛ እያለንላችሁ የምትሉ ከሆነ ደግሞ አንዳንድ ብዙ አለ። በዚህ አጋጣሚ ቅዱስ በዚህ አጋጣሚ የቅዱስን አጎት በጣም ቴንክ ዩ ሶ ማች እንዳትጨናነቁ ብሎ እሱ በራሱ በጣም በብዙ ነገር አግዞናልና የቅዱስን አጎት በጣም ቴንክ ዩ። እንደዚህ አይነት ነገሮች ለምሳሌ አሁን ምን መሰላችሁ ሰው እኛ እናንተ ለምትዝናኑት ምናምን ሊል ይችላል፣ ግን ሆል ፖይንት ምን መሰላችሁ ብዙ ኮመንት አንብቤያለሁና አንዳንድ ኮመንት ራሱ እንደዚህ በዩቲዩብ ቪዲዮ እንደዚህ ስቄ አላቅም ደስ ብሎኝ አያቅም እና በጣም ቴንክ ዩ እንደዚህ ስላዝናናችሁን የሚሉ ኮመንቶች አሉ። ይሄ ምንድነው እኛ ደና ነገር አሪፍ ነገር ለመስራት አሁን ብዙ ጊዜ ፊልም ለማየት ምን ትከፍሉና ታያለ ምን ታያለ። ይሄ እኛ ዩቲዩብ በነፃ ነው። ፕላስ ደግሞ ኢትዮጵያ የሚታየው እንዳለ ብዙ ጊዜ ማስታወቂያ የላችሁም እና ብር አንሰራበትም። ስለዚህ እኛን ሰፖርት ማድረግ የምትፈልጉ ከሆነ መደገፍ የምትፈልጉ ከሆነ ላይቭ ላይ ያለን፣ ላይቭ ላይ ካልሆነ ደግሞ ቀጣይ ስንዘጋጅ ቀድመን ነገራችሁና አካውንት መናገር ካለብን አካውንት ነገር እንደዚህ ሰርተናል እንደዚህ ቀርቶ ነበር ያዞ ፋሚሊ እናንተ አቅሙ ካላችሁ እኛን እንትን ማለት የምትፈልጉ ከሆነ ብለን ጠይቃለን። ያኔ ሲሳካ ደግሞ እኛ ደግሞ የእናንተን ብር ወስደን ከዛ ደግሞ ኢንቨስት አድርገን ደና ነገር እናቀርባለን ማለት ደና ቪዲዮ ለመስራት ዞሮ ቢካዝ ይሄዳል ይመጣል ጨዋታው እንደዚህ ነው ያው ፕሮፊት እስኪመጣ ድረስ ማለት። ለማንኛውም ዩቲዩብ ያዞ ፋሚሊ ቀጣይ የት ሀገር ይሄድ አንድ ኮመንት። እኔ ሀሳቤ ታይላንድ ነው። ታይላንድ ደግሞ ትንሽ ትኬቱ ወደድ ይላል በጣም ውድ ነው። እኔ ራሴ ከቻይና የሄድኩ ጊዜ 1000 ምናምን ብር ነው የቆረጥኩት። አሁን ላይ ትንሽ ይወደዳል። እስከዛ ድረስ እናንተም ስሩ። 1-2 ወር አለን። በዚህ 2-3 ወር ውስጥ ሰራ አድርጉ። ያዞ ፋሚሊም ያግዟቸዋል። እኔ ራሴ እችላለሁ ችግር የለውም፣ ግን ያዞ ፋሚሊ ያግዟቸዋል። በዚህ አጋጣሚ ቴንክ ዩ ሶ ማች እናመሰግናለን። 400,000 ሰብስክራይብ በቅርቡ እንደውም 400,000 ሰብስክራይበር ስንገባ የሆነ ነገር እናደርጋለን። በባስ እንትን እንሄዳለን ዱባይ። ለማንኛውም ዩቲዩብ የዛሬ የምትሉት ነገር ካለ መጨረሻ ልዘግበው ነው ቪዲዮ። ሁላችሁም በጣም እናመሰግናለን። በጣም ለማንኛውም ጃኒ ቴንክ ዩ አትበልና። ለማንኛውም ዩቲዩብ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ያዘው ሰብስክራይብ ጉዞ ወደ ታይላንድ